ከከተማው ነዋሪዎች አንዳንዶቹ እንደተናገሩት የመሰረተ ልማት አውታር ተደራሽነት ከበፊቱ እየተሻሻለ መምጣቱን ገልጸው የተከናወኑ የልማት ስራዎች ለብልሽት እንዳይዳረጉ ተገቢውን ጥበቃ እንደሚያደርጉ ጠቁመዋል። ለከተማው ልማትና እድገት የሚያደርጉትን ተሳትፎ ለወደፊቱም አጠናክሮ እንደሚቀጥሉም አረጋግጠዋል። የአለታ ወንዶ ማዘጋጃ ቤታዊ አገልግሎት ጽህፈት ቤት ምክትል ኃላፊ አቶ አዝመራ ዲዲሞስ በከተማው በሚገኙ 3 ቀበሌያት በተጠናቀቀው የበጀት ዓመት 2.3 ኪሎ ሜትር የጌጠኛ ድንጋይ ንጣፍ፣ 5.6 ኪሎ ሜትር የዲሽ ግንባታ፣ 6.5 ኪሎ ሜትር የጠጠር መንገድና ሌሎች ማህበራዊ አገልግሎት ሰጪ ተግባራት መከናወናቸውን አስረድተዋል። በልማቱ ስራ ላይ የህብረተሰቡ ተሳትፎ ጉልህ ድርሻ እንደነበረው የገለጹት አቶ አዝመራ በዚህም 1.5 ሚሊዮን ጥሬ ገንዘብና 2 ሚሊዮን የሚገመት የጉልበት ተሳትፎ ማድረግ መቻላቸውን ተናግረዋል። ስራው በጥራት እንዲከናወንና ለብልሽት እንዳይዳረግ የድርሻቸውን እየተወጡ እንደሚገኙም በማከል በከተማው እየተከናወኑ ያሉ የተለያዩ የመሰረተ ልማት ስራዎች በተያዘላቸው የጊዜ ገደብ እንዲጠናቀቁና የጥራት ደረጃቸውን የጠበቁ እንዲሆኑ አስፈላጊው ክትትል እየተደረገ እንደሚገኝ የገለጹት የአለታ ወንዶ ከተማ ከንቲባ አቶ ጴጥሮስ ቃባቶ ለከተማው ልማት የህብረተሰቡ ተሳትፎ ጉልህ ድርሻ እንደነበረው አውስተው ህብረተሰቡ ለወደፊቱም ተሳትፎውን አጠናክሮ እንዲቀጥል ጠይቀዋል።